በዩቲዩብ ስንት ብር ማግኘት ይቻላል? ከዩቲዩብ በወር ምን ያህል ገንዘብ ታገኛለህ? ከ500,000 በላይ ከ1 ሚሊዮን በታች አገኛለሁ። በዛሬው ቪዲዮ የምናየው ስለ ኮንቴንት ክሬሽን ነው። ኮንቴንት ክሬሽን ምን ማለት ነው? ኮንቴንት ክሬተር መሆን ምን አይነት ጥቅም አለው የሚለውን በዚህ ቪዲዮ እናያለን ማለት ነው። እንዲሁም ደግሞ ስለ ኮንቴንት ክሬሽን ወሳኝ ነጥቦችን ስላነሳው ቪዲዮውን እስከ መጨረሻው ተመልከቱት። በመጀመሪያ በዚህ ቪዲዮ የምናየው ኮንቴንት ክሬሽን ወይም ደግሞ ኮንቴንት ክሬተር ምንድነው የሚለውን ነው። ኮንቴንት ክሬተር ወይም ደግሞ ኮንቴንት ክሬሽን ማለት ለሰዎች ወይም ደግሞ ለኦዲየንሶች የተለያዩ ኮንቴንት ማለትም ቪዲዮ፣ ፖድካስት፣ ኢንፎግራፊክ ኮንቴንቶችን ማቅረብ ነው። በተጨማሪም ደግሞ ኮንቴንት ክሬሽን ላይ የተለያዩ ካቴጎሪዎች አሉ። ለምሳሌ ኢንተርቴይንመንት ነው የሚጀምረው። በዚህም ዘርፍ ላይ የተለያዩ የመዝናኛ ኮንቴንቶች ይካተታሉ። ለምሳሌ አጫጭር ፊልሞች፣ ሙዚቃዎች፣ ሊፕሲንኮች፣ ፋሽን፣ ፉድ፣ ፊትነስ የመሳሰሉት በዚህ ኒሽ ላይ ወይም ደግሞ በመዝናኛው ኒሽ ላይ ይካተታሉ ማለት ነው። ሁለተኛው ደግሞ ኤዱኬሽን አለው። ኤዱኬሽን ላይ ደግሞ የተለያዩ ሃርድ ስኪሎች፣ ሶፍት ስኪሎች እና ደግሞ ቱቶሪያሎች የሚሰጡበት ናቸው ማለት ነው። ለምሳሌ የኔ ዩቲዩብ ቻናል ኤዱኬሽናል ኮንቴንቶችን የያዘ ነው። ስለዚህ እኔ የመረጥኩት ኒሽ ምንድነው ኤዱኬሽናል ላይ ያሉ ነገሮች ነው ማለት ነው። ዲጂታል ማርኬቲንግ እና ከሱ ጋር የተያያዙ የሆኑ ነገሮችን በዚህ ዩቲዩብ ቻናል ላይ እለቃለሁ ማለት ነው። ስለዚህ ለምሳሌ እኔ ምን አይነት ዘርፍ ውስጥ ነው የሚመደበው? ኤዱኬሽናል ውስጥ ነው ማለት ነው የሚመደበው። እዚህ ጋር በቀጣይ ቪዲዮ እንድሰራላችሁ የምትፈልጉትን ኤዱኬሽናል ኮንቴንት ኮሜንት ሴክሽን ላይ አስቀምጡልኝ። እኔም እሱን አይቼ ቪዲዮ ሰራበታለሁ ማለት ነው። ሌላው ሶስተኛ ደግሞ ዜና ነው። በየቀኑ የሚፈጠሩ አዳዲስ ነገሮችን የምንዘግብበት ዘርፍ ነው ማለት ነው። ቀጣዩ ደግሞ ፕሮዳክት ሪቪው ነው። አዳዲስ የሆኑ ምርቶችን የምንስተዋወቅበት ኒሽ ነው ወይም ደግሞ ዘርፍ ነው ማለት ነው። እዚህ ጋር ማወቅ ያለብን በተለይ ኮንቴንት ክሬተር ለመሆን የምናስብ ከሆነ ኒሽ ወይም ደግሞ ዘርፍ መምረጥ ይኖርብናል። ኒሽ ስንመርጥ ከኛ ጋር ፐርሰናሊቲ ፍላጎት ጋር የሚጣጣም መሆን አለበት። በመቀጠልም ኮንቴንት ክሬት ስናደርግ ልንከተላቸው የሚገባ ነጥቦችን እናያለን። ቆይ አንዴ ቪዲዮ ተመችቷችኋል? ከተመቻችሁ ላይክ ኤንድ ሰብስክራይብ ማድረግ እንዳይረሱ። የመጀመሪያው ኒሽ መምረጥ ነው ወይም ደግሞ ዘርፍ መምረጥ ነው፣ ቀድም ያየነው ማለት ነው። ሁለተኛ ደግሞ ዲሞግራፊክ የሚለውን ነው የምናየው። ማለትም የኦዲየንስን የሚኖርበትን ቦታ፣ ጾታ፣ እድሜ፣ ኢንተረስቱን የመሳሰሉት ነገሮች ማወቅ አለብን። ሶስተኛ ደግሞ ኮንቴንት የምንሰራባቸው ፕላትፎርሞች መምረጥ አለብን። ለምሳሌ የምንሰራው ኮንቴንት ቪዲዮ ከሆነ ዩቲዩብ ላይ እና ቲክቶክ ላይ ብንለቀው አሪፍ ነው። እንደገና ደግሞ ፒክቸር ከሆነ ወይም ደግሞ ፎቶዎች ከሆኑ ደግሞ ኢንስታግራም ላይ ብንፖስተው አሪፍ ነው። የተለያዩ ጽሁፎች፣ ብሎጎች ከሆኑ ደግሞ ፌስቡክ ላይ እና ሊንክድኢን ላይ ሞር ይመከራል ማለት ነው። በመጨረሻም ኮንቴንት አይዲያ እንዴት ልናገኝ እንችላለን የሚለውን እናያለን። በመጀመሪያ የኛን ፐርሰናሊቲ እና ፍላጎት ማወቅ አለብን። የምንመርጠው ኒች ከኛ ኢንተረስት ጋር የሚጣጣም መሆን አለበት። አንድ ሰው ለምሳሌ ኢንተረስቱ ስለ ቴክ ከሆነ ስለ ቴክ አዳዲስ የሆኑ ኢንፎርሜሽኖችን መሰብሰብ አለበት። እንዲሁም ደግሞ በዙሪያው የሚሰሩ ኢንፍሉዌንሰሮችን መከታተል አለበት። በተጨማሪም ኮንቴንት ክሬተር መሆን የምንፈልግበትን ትክክለኛ ፍላጎት ማወቅ ይኖርብናል። ምክንያቱም እስከ መጨረሻው እንድንሄድ የሚያደርገን ዋና ነገር እሱ ስለሆነ ማለት ነው። ጋይስ የዛሬው ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ ኤንድ ሰብስክራይብ በማድረግ ቤተሰብ ይሁኑ።